ሻሎም ሻሎም ቅዱሳን እንደምናችሁ፣ እግዚአብሔር ይመስገን ደህና ነኝ። እኔ በባለፈው እርግማንና የጥንቆላን አሰራር መስበር የሚቻልበት ዘዴዎች በሚል በክፍል 1ና 2 በእግዚአብሔር ሰው ኬኒታገን ደግሞም ክፍል 2 ላይ በስፋትና በጥልቀት ከኬኒታገን ትምህርት ባሻገር እግዚአብሔር ለዘመናት ከጠላት እስራት ሕዝቡን በመፍታት የተጠቀመባቸውን ሌላኛውን የእግዚአብሔር ሰው ዴሪክ ፕሪንስን ትምህርት በማቀናበር አቅርቤላችሁ ነበረ። በጣም እንደተባረካችሁበት ብዙዎቻችሁ በኮሜንት ሴክሽን ስታሳውቁኝ ነበር። እግዚአብሔር ይባርካችሁ። ይህንን 2 ክፍሎች ያላያችሁ ወገኖች አብያ ቲዩብ ላይ በመግባት ማየት መባረክ ትችላላችሁ። ተጋብዛችኋል። እግዚአብሔር ይባርካችሁ። ዛሬ ደግሞ በሶስተኛ ክፍል ምስክርነቶችን ብቻ ነው ይዤላችሁ የቀረብኩት። ከእነዚህ ወገኖች ምስክርነት አንጻር የሰራላቸው በማስተዋል ክፍል 1ና 2 ላይ ካሉት ትምህርቶች ጋር በማዛመድ ሕይወታችንን፣ ቤታችንን ከማንኛውም ትንሽ ቢሆን ትልቅ ከየትኛውም የጨለማ ተጽዕኖ ነፃ በማድረግ ጌታ በሰራልን የበረከትና የሰላም ሕይወት መኖር እንችላለን። እግዚአብሔር ታማኝ ነው። አሁን ወደ ቪዲዮ። ምስክርነት ቁጥር 1 የሜብል ሮዝ ከዘር እርግማን ነፃ መውጣት። የእግዚአብሔር ሰው ኬኒታገን ሲናገሩ በአንድ ኮንፈረንሳችን ላይ ስለተገኘች ሜብል ሮዝ ስለተባለች ከዘር እርግማን ጌታ ነፃ ስላወጣት እህት ታሪክ ልንገራችሁ ይሉናል። ሜብል ሮዝ ወደ ኮንፈረንሳችን ስትመጣና ሳያት የተዳከመች ተስፋ የቆረጠችና በአእምሮም በአካልም በመንፈስም በብዙ እስራት ውስጥ እንዳለች ፊቷና ዓይኗን ብቻ በማየት ማወቅ ይቻል ነበር። ሳያት በጣም ታሳዝናለች። አንዳች እርሷን ማታየው ሸክም ተሸክማ የምትንቀሳቀስ ትመስላለች። የዕለቱ ፕሮግራማችን እንዳለቀ ልታነጋግረኝ እንደምትፈልግ ነገረችኝ። እንዲህም አለች፣ ወንድም ሄገን፣ እኔ ጌታን ወደዋለሁ። ጌታን ከተቀበልኩም 10 ዓመት ገደማ ይሆነኛል። በዚሁ አቅራቢያ ካለው ባፕቲስት ቤተክርስቲያን ነው የማመልከው። እንደ ቃሉም ጌታን አስከብሬ የኖርኩ እንዳለው ውስጤ ይመሰክርልኛል። ሆኖም ግን የእግዚአብሔር ሰው ደህና አይደለሁም። ሕይወቴ ችግር ላይ ነው። የሆነ ነገር የሚያሳድደኝ ይመስለኛል አለች እና እንባ ዓይኗን ሞላው። ቀጥላም የእግዚአብሔር ሰው፣ እናቴ በጡት ካንሰር ነው የሞተችው። ትንሿ እህቴም በዚሁ በሽታ ሞታለች። በቤተሰባችን ያሉ ሴቶች የጡት ካንሰር ሰለባ ናቸው። እህቴ ራሷን ለማጥፋት 3 ሞክራ ነበር። ዲፕሬሽን፣ ጭንቀት በቤተሰቡ ውስጥ ተንሰራፍቷል። በጣም ነው ግራ የገባኝ። ማድረግ የሚችለውን ሁሉ አድርጌያለሁ። ሐኪሞቹ ባለፈው ተመርምሬ እኔም የጡት ካንሰር ተጠቂ እንደሆንኩ ነገሩኝ አለች። ከህመሙ ለመዳን ብዙ ነገር ሞከርኩ። ጾምኩኝ፣ ጸለይኩኝ፣ ዘይት ቀባሁት። ህመሙ ግን አልጠፋም። በጣም እያሳሰበኝ ነው። በጣም እየፈራሁ ነው ያለሁት አለች። ከዛም እኔም እንዲህ አልኳት ይላሉ፣ ይህን እርግማን ጌታ ይሰብረዋል አልኳትና የምናውቀውን ገላትያ 3 ከ13 እስከ 14 አውጥቼ አንብቢ አልኳት። እግዚአብሔርም ቃል በስፍራው የሚናገረው በእንጨት ላይ የሚሰቀሉ ሁሉ የተረገመ ነው ተብሎ እንደተጻፈ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን የሚለውን በመጀመሪያ አስታነበው ግራ በመጋባት ቀስ ብላ ነበር በለሆሳስ። ሁለተኛ ላይ ትንሽ ድምጿን ከፍ አደረገች። ሶስተኛ ላይ በጉልህ ድምፅ እያነበበች እያለ መንቀጥቀጥ ያዛት። መቆም አቃታትና ወደቀች። አስነሳዋትና እንደቆመች አሁን ምን ላርግ አለች። ወዲያው መንፈስ ቅዱስ ፈጽሞ ያልተዘጋጀሁበትን አስቤ የማላቀውን ቃላት በይ በላት አለኝ። 7 ቃላት ናቸው። እርግማኑ አሁን ያበቃል። ኢየሱስ ብቻውን በቂ ነው። እርግማኑ አሁን ያበቃል። ኢየሱስ ብቻውን በቂ ነው በላት አለኝ። አንደኛ አለች፣ ሁለተኛ አለች፣ ሶስተኛ ይሄን ቃል እንደተናገረች በመንፈስ ቅዱስ ሕልውና ውስጥ ሆና መቆም አቅቷት ወደቀች። ከ10 እስከ 15 ደቂቃ ያክል መሬት ላይ በክብሩ ደመና ውስጥ ሆና ነበር። ከወደቀችበት ስትነሳ ፊቷ ሌላ ሆኖ ነበር። ዓይኖቿ ስትመጣ ደፍርሶ የነበረው አሁን ብሩህና በጣም ሳቢ ሆኗል። ጎብጦ የነበረው ጀርባዋ ቀጥ
ብሎ ተነሳች። ምን ተሰማሽ አልኳት። እኔ እንጃ የሆነ ሸክም ከኔ ላይ ሄደ፣ በጣም ቅልል ብሎኛል አለች። ከዚያም ቤቷ እንደሄደች ያወጀችውን 7 ቃላት ከገላትያ 3:13 ጋር ፍሪጇ ላይ ጽፋ ለጠፈችው። የመጽሐፍ ቅዱሷ ሽፋን ላይም ለጠፈችው። ሁሌ ማለዳ ማለዳ ማወጅ ጀመረች። ልጆቿንም ማስባል ጀመረች። ከ6 ሳምንታት በኋላ ዶክተሯ ጋር ሄዳ ስትመረበር የጡት ካንሰሩ የለም። ሃሌሉያ! ሐኪሙም ግራ ተጋብቶ አይ የተሳሳተ የምርመራ ወረቀት ሰትንሽ ይሆናል አላት። እንዴ ሙሉ ጤነኛ እኮ ነሽ ሲላት፣ እሷም አይ አልተሳሳታችሁም፣ ኢየሱስ ፈውሶኝ ነው ብዬ ወደ ቤት የገባው ትለናለች። እግዚአብሔር ይባረክ። በረከቱ በእሷ አልቆመም። ሴት ልጇ ላለፉት 6 ዓመታት ካገባች ጀምሮ ለመውለድ ስትታገል የነበረ ደወለችላትና እማዬ የምነግርሽን አታምኝም፣ መንታ ልጆች ጸንሻለሁ አለቻት። ለ10 ዓመታት አናግሯት የማያውቀው ወንድ ልጇ ደውሎ እማዬ ምን እንደሆነ አላውቅም፣ ሰሞኑን በጣም ናፍቀሽኛል፣ እባክሽ መጥቼ እንዳይሽ ፍቀጅልኝ፣ ነገሮችን ማስተካከል አለብን፣ ማውራት አለብን፣ ሰሞኑን በቃ በዚህ ሐሳብ ነው ማስብሽ ሲላት እንባዋን መቆጣጠር እንዳልቻለች ነገረች። መራራ ልቡ እንዴት ተለውጦ እንዲህ ሊናገር ቻለ? ይሄ አንዳች ታምር ነው። ሃሌሉያ! የሜብል ተአምራት በዛው ቀጠሉላት። አሁን ሁለተኛውን ምስክርነት ላሰማችሁ። ይህች ሴት ደግሞ ማርያ ትባላለች። ማርያ ጌታን በጣም ትወዳለች፣ ግን ጠንካራ ክርስቲያን አይደለችም። ቃል በማንበብ ሆነ በጸሎት የበረታች አይደለችም። በንጽህና ትኖራለች፣ ጌታን ትወዳለች። ማርያ ሌሊት 9 ሰዓት ላይ ባና መነሳት አሁን ችግሯ ሆኗል። ይሄ የገባችበት ቤት በተደጋጋሚ እየሆነባት ያለ ችግር ነው። እሷም አይ ሰሞኑን ትንሽ ስለተጨናነኩ ይሆናል ስትል፣ ሌላ ቀን ደግሞ አይ የሆርሞን መዛባት ይሆናል እያለች፣ ጌታ መንፈስ ቅዱስ ግን ልጄ እኔ ነኝ የቀሰቀስኩሽ፣ ልትዋጊ ልትጸልይ ያስፈልጋል በሚል ግልጽ ግን ለስላሳ በሆነ ባለመደች ሁኔታ አረጋገጠላት። ወገኖቼ መንፈስ ቅዱስ እንደዚህ አይነት ድምፅ የሚያሰማው ለሁሉም ሰው አይደለም። እሷ ግን ማርያ ደካማ ብትሆንም ጌታ ግን ካለችበት ችግር አንጻር በዚህ መንገድ ወደ ውጊያ እንድትገባ ረድቷታል። ስሙ የተባረከ ይሁን። ማርያ ያለችበት ቤት ከፍተኛ የመናፍስት መናኸሪያ ነበር። ስለ መንፈስ ቅዱስ እሳቱንና ቅባቱን ስለመሸከም የሚል ያቀረብኩላችሁ በዚሁ በአብያ ቻናል ላይ ያለ፣ እሱንም ገብታችሁ ማየት ትችላላችሁ። እኛ አሁን ወደ ታሪኩ እንቀጥል። ማርያ ያለችበት ቤት ከፍተኛ የመናፍስት መናኸሪያ ነበር። ምሽት ላይ በሮች በራሳቸው ድምፅ ያሰማሉ። በራሳቸው በሮች ይከፈታሉ። ብዙ ቤት የማይሆን አጋንንት አካል አውጥቶ የሚንቀሳቀስ ያክል ያለበት አስፈሪ ቤት ነበር የገባችበት ቤት። እንደዚህ አይነት ቤቶች የተረገሙ ቤቶች ናቸው። የተረገሙ ቤቶች ማለት የእርግማን ስራ ሲሰራበት የኖረ፣ የጥንቆላ ስራ ሲሰራበት የኖረ ቤት ሲሆን ነው ይሄ። እና እንደ ክርስቲያኖች አዲስ ቤት ስንገባ ጣሪያው ላይ ግድግዳው ላይ በውሃ ላይ ጸልየን በመርጨት እዛ ላይ የተሰራ ማንኛውም ክፉ ነገር እንዲለቅ፣ ከዚህ ቀን ጀምሮ ይሄ ቤት የኔ ቤት ነው፣ ማንኛውም በዚህ ቤት የኔ ነው ብሎ ቤቱን የያዘ የጨለማ ኃይል ሁሉ ከዚህ ቤት ለቆ ይሂድ ብላችሁ በተሰጣችሁ የልጅነት ስልጣን ሉቃስ 10:19 ላይ በተሰጣችሁ የልጅነት ስልጣን ማዘዝና ቤታችሁን ንጹህ ልታደርጉ ይገባል። እቺ እህት ማርያ እንግዲህ ዝም ብላ የገባችበት ቤት እንዴት ያለ ችግር እንዳመጣባት ነውና ልጆቿ በየምሽቱ ከመኝታቸው ላይ ሆነው ያለቅሳሉ፣ ይረበሻሉ። ጥቁር ሰው ቆሞ በአካል ያያሉ፣ ባነው ይነሳሉ። በጣም አስጨናቂ ነው። ይህ ጉዳይ ለሳምንታት ቀጠለ። ከቤቷ ከሰላሟ አልፎ ፋይናንሷ ሁሉ እየተመታ ሆነ። በቤቷ ውስጥ ያለ ምክንያት የሚያስፈራ የፍርሃት መንፈስ እሷንም ልጆቿንም ይሰማቸው ጀመር። እሷና ልጆቿ ምን እንደሆነ ሊገባቸው አልቻለም። ይሄ ጉዳይ ጠዋት ጠዋትም ስትነሳ ግድግዳው ላይ የተፋፋቀ ነገር ታይ ጀመር። አንዳንድ ያስቀመጠቻቸው ዕቃዎች ጠዋት ስትነሳ መሬት ላይ ወድቀው ታይ ጀመር። የሥራው ውጤታማነትም ችግር እየገጠመው ሄደ። 2 ሥራ እየሰራች ጥሩ ገንዘብ እያገኘች፣ ገንዘቧ ግን አይበረክትም። ገንዘብ ያጥራት ጀመረ። ሁሉ ነገር ወጪ ሆነ።
የወጪ ቀዳዳዎች በዙ። እዛ ቤት ከገባች በኋላ በረከት አጣች። በየምሽቱ የሚሰማት መጥፎ ድምፅ ለማጥፋት ብዙ ነገር ሞከረች። ስፖርት፣ ሳይካትሪ፣ ሁሉንም ነገር ሞከረች። ሁሉም ግን አልፈየዷትም። ማታ ማታ የሆነ የሚያስጠላ ድምፅ ይሄ ቤት እኔ ቤት ነው፣ መቼም ነፃ አትሆኝም፣ ቤቴ ውስጥ ነሽ ይላታል። ለአእምሯ በትክክል በሚሰማት ሁኔታ በጆሮ ባይሆንም በተለመደው 9 ሰዓት ላይ እየተንቀጠቀጠች ላብ በላብ ሆና ነቃችና ወደ ልጆቿ ክፍል ሄደች። ትልቋ ሴቷ ልጇ የ8 ዓመት ልጅ ናት። በተኛችበት ትቃዣለች። የሆነ ጥቁር ሰው እዛ ጋር ቆሟል ትላለች። ማርያ በጉልበቶቿ በመንበርከክ ፍርሃትም ተሰምቷት ብርክ ብርክ ይዟት ጌታ ሆይ ምን ላድርግ? ምችለውን ሁሉ አደረግኩ፣ የማውቀውን ሁሉ ምችለውን ጸሎት ሁሉ ጸለይኩ፣ በሕክምናም ሳይካትሪ ሐኪም አማከርኩ። እኔ እንደዚህ መኖር አልችልም። ጌታ ሆይ እባክህ ገላግለኝ፣ እኔም ልጆቼ በጣም ችግር ውስጥ ነን፣ እባክህ ገላግለኝ ጌታ ሆይ ብላ በጣም ምርር ብላ አለቀሰች። ስታለቅስ መንፈስ ቅዱስ በለስላሳ ድምፅ ማርያ መጽሐፍ ቅዱስሽን ክፈችው አላት። እሷም የትኛውን ክፍል እንደማነብ አላውቅም ጌታ ሆይ አለች በምሬት ውስጥ ሆነ። እናቷ ከመሞታቸው በፊት የሰጧትን መጽሐፍ ቅዱስ አንብባው እንኳ አታውቅም። በቃ ክርስቲያን ናት፣ ቸርች መመላለስ ብቻ ነበር። መንፈስ ቅዱስ በለስላሳ ድምፅ ሲነግራት እንዲህ አለ፣ ልጄ እኔ የሰበርኩትን ያሸነፍኩትን ችግር ነው እየታገልሽ ያለሽው። ኢየሱስ በመስቀል ላይ ያሸነፈልሽን ችግር አንቺ ታግሰሽውን ያለሽው። ችግሩ ተሰብሯል። አሁን ነቃ ብለሽ በስልጣንሽ መቆምና ማዘዝ ነው የሚገባሽ አላት። አሁን ገላትያ 3 ከ13 እስከ 14 አውጪና 3 ጊዜ ከፍ ባለ ድምፅ በቤቱ ላይ ባንቺና በልጆችሽ ላይ አውጂ፣ ይሰበራል አላት። እሷም ተነሳችና ያንን የእግዚአብሔር ቃል አወጀች። እንዲህ ይላል፣ በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። ሃሌሉያ! 3 ጊዜ ደጋገመችው። አየሩ ሲቀየር ነገሮች ከትከሻዋ ሲቀላት ታወቃት። መብራቱ ጭልም ቦግ ድርግም አለ። ድንግጣ መጽሐፍ ቅዱሳን ዘጋችው። ከትንሽ ቆይታ በኋላ ደግማ ተነቃቃችና ለራሷ እንዲህ አለች፣ ቃሉ እንደሚለው የተዋጀው ከሆንኩ ታዲያ ለምንድን ነው እንደተረገመ ሰው የምኖረው? ስሜቴን ሳይሆን ቃሉን ነው ማመን ያለብኝ አለችና ልጆቿን፣ ሕይወቷን፣ ቤቷን ትኩረት በማድረግ ይህንን ቃል ማወጅ ጀመረች። ከዚህ ቀጥሎ የሆነው ብዙ ክርስቲያኖችን ተስፋ ቆርጠው የሚያቆሙበት ነገር ነው የተፈጸመው። ሰይጣን በኃይል እንደወጣችበት ስለሚያውቅ እሱም ደግሞ የመጨረሻ ሞቱን ሊዋጋት ተነሳ። የእሷ ውጊያ ማርያ የገጠማት ሲመለክበት የኖረ የተረገመ ቤት ነበርና የተገለጠ አጋንንት ነው። ቅድም እንዳልኳችሁ ልክ ማወጅ እንደጀመረች አጋንንቱ ከግድግዳ ላይ የፎቶ ፍሬሞችን መጣል፣ በሩን አጋጭቶ መዝጋት፣ ልጆቹን ከመኝታቸው ላይ በፍርሃት ማስጮህ ጀመረ። ይሄ ጨርቃችንን ማቃችንን ሳንል ሮጠን የምንወጣበት ብዙዎችን የሚያስፈራ ብዙዎች ቆሞ የማይታገሉበት ከባድ ነገር ነው የገጠማት። ከዚህ ሁሉ በላይ ግን ከባዱ ኢየሱስ ነው። ከዚህ ሁሉ በላይ ግን ከባዱ የእግዚአብሔር ቃል ነው። ሃሌሉያ! ከዚህ ሁሉ በላይ ግን በዓለም ካለው ይልቅ በእናንተ ያለው ታላቅ ነው የሚለው የእግዚአብሔር ቃል የታመነ ነው። ጌታ ረዳት፣ ልቧን ማበረታላት ማርያም። የሆነ ስሜት ዘለሽ አልጋ ውስጥ ግቢና ተሸፋፍነሽ ተኝ የሚል የፍርሃት መንፈስ ተሰማት። የጌታ መንፈስ ግን ቃሉን ገላትያ 3 13 እስከ 14 ደጋግመሽ አውጅ፣ ለቆ እንዲሄድም በኢየሱስ ስም እዘዥ ሲላት ፍርሃቷ ሁሉ ጠፍቶ ደግማ ጠነከረች። ጌታ ጠነከራት። በእምነት ተሞልታ ይሄ ቤትና እኛ በኢየሱስ የመስቀል ሥራ የተዋጀነን፣ አንተ ክፉ ጨለማ፣ አንተ ክፉ መንፈስ በዚህ መሆን አትችልም። ይሄ ቤት የተዋጀ ነው፣ እኛ የተዋጀነን በዚህ ቤት ውስጥ ያለ ነው። አሁን እኛ ስላለንበት የኛ ነው፣ የኛና የኢየሱስ ነው። በዚህ ቤት ለአለቃ ኢየሱስ ነው። በሕይወታችን ላይ አለቃ ኢየሱስ ነው።
አሁን ለቀህ እንድትሄድ በኃይለኛው ጌታ በኢየሱስ ስም አዝሃለሁ። ላትመለስ ጓዝህን ጠቅልህ እንድትሄድ አሁን አዝሃለሁ። በኢየሱስ ክርስቶስ ስም አዝሃለሁ። እኛ የተባረክን ነንና በእኛ ላይ እርግማን አይሰራም ስትል ሁሉ ነገር ሁከት ሁላ ጸጥ አለ። ከብዶ የነበረው የቤቱ አየር ቀላልና የሰላም ሽታ በድንገት ሞላበት። ልጆቿን ፊታቸው ለሳምንታት ቅጭም ብሎ የነበረው ፊታቸው ፈካ ማለት ጀመረ። ማርያና ልጆቿ ሳቅና ፈገግታ ርቋቸው የነበረ ቤታቸው ደቂቃዎች ሲያልፉ በሰላም በሳቅና በጨዋታ እየተሞላ ሄደ። ክብር ለእግዚአብሔር ይሁን። ማርያ አገልጋይ ጠርታ ማስጸለይ አላስፈልጋትም። የታመኑ በእውነተኛ የእግዚአብሔር መንፈስ የተሞሉ አገልጋዮች ካሉ በእነሱ መገልገል መጥፎ አይደለም። ነገር ግን እንደ እግዚአብሔር ልጆች በስልጣናችን እንድንቆም ደግሞ እግዚአብሔር ይፈልጋል። በእምነት ቆማ የተገለጠላትን ቃል ማወጅ፣ በተሰጣ ስልጣን አጋንንቱና እርግማኑን ማዘዝ ይሄው ነበር ያደረገችው። ከዛ ሁሉ ውጥንቅጥ ጌታ በዚህ ነፃ ወጣት። ክብር ለመንፈስ ቅዱስ ይሁን። ክብር ለእግዚአብሔር ይሁን። ክብር ሁሉን ለሚችል ለጌታ ለኢየሱስ ይሁን። ከዚያም በተለመደው ለስላሳ ድምፁ መንፈስ ቅዱስ ማርያ ሰላም ሆነ ብለሽ አታቁሚ፣ ይህንን 1 ሳምንት ጠዋትና ማታ የቤቱ አየር ላይ፣ የቤቱ ግድግዳ ላይ፣ ልጆችሽ ላይ፣ ሕይወትሽ ላይ፣ ስራሽ ላይ ሁሉ አውጅ። ገላትያ 3:13 የተዋጀንን እኛ የተዋጀንን ዋጋ የተከፈለልንን የኢየሱስን የሚያክል የእግዚአብሔር ልጅ የተሰቃየልኝ የተዋረደልኝ ነኝ። ዋጋ ተከፍሎልኛል። እርግማን በእኔ ላይ አይሰራም ብላ ማወጅ ጀመረች። ይሄ ቤትና ይሄ ቤተሰብ በኢየሱስ የመስቀሉ ሥራ የተዋጀ ነውና ምንም አይነት እርግማን በዚህ መኖር አይችልም እያለች ማወጅ ጀመረች። ከዚያ በኋላ ችግሯ ሁሉ በኖ ጠፋ። ያ የመናፍስት ጎሬ የነበረ ቤት ሰላማዊና የደስታ ቤት ሆነ። ክብር ለእግዚአብሔር ይሁን። ልጆቿም በቀን ቢሆን በሌሊት ባልጋቸው ይታወኩ የነበረ ሁሉ በሰላምና በደስታ የተሞሉ ሆኑ። ይህንን የሚያደርግ እግዚአብሔር ነው። ወገኖቼ ከዚህ ትምህርት እንዴት ባለ ሁኔታ ውስጥ እያለፋችሁ እንዳለ እናንተ ታውቃላችሁ። እንደዚህ እንደ ማርያ የበረታ ይሁን ወይ ደግሞ ያነሰ ይሁን፣ ለችግሮች ሁሉ መፍትሄ የእግዚአብሔር ቃል ስልጣን ተሰጥቶናል። የወደቀ አጋንንት በእኛ ላይ እንዲሰለጠን መፍቀድ የለብንም። ኢየሱስ ጌታ ነው። አሁን ወደ ቀጣዩ ምስክርነት እናልፋለን። 4 ምስክርነቶች ናቸው ያሉን። አሁን 3ኛውን አሰማችኋለሁ። 3ኛው ምስክርነት የእግዚአብሔር ሰው ኬኒት ሃገን በአገልግሎታቸው ጅማሬ አካባቢ ከዘር ማንዘር እርግማን እንዴት ነፃ እንደወጡ የሚያሳይ መልእክት ነው። የእሳቸው ደግሞ ከሜብልም ከማርያም በአይነቱ በጣም ይለያል። ኬኒት ሃገን እንዲህ ይላሉ። በአገልግሎቴ መጀመሪያ አካባቢ የሆነ ልገልጸው ያልቻልኩት የሚከብደኝ ነገር ነበር። የሆነ ያለመለቀቅ ስሜት፣ በቤቴም በአገልግሎቴም ያለመለቀቅ ስሜት ነበር። ትግል ነበር። በቤተሰባችን ከፍተኛ መራርነት፣ ፍቅር የማጣት፣ ይቅርታ ቢስነት ሰፍኖ ነበረ። አብዛኛው የቤተሰብ አባል አጎቴ ካክስቴ፣ እናት ደግሞ ከልጅ ወንድሜ ከእህቱ፣ አያቴ ጸበኞች ነበሩ። እንደሰማሁት ቅድመ አያቴ በጣም ልበ መራራ የሆነ ሰው ነበር። ከቤተ ክርስቲያን ሰዎች ጋር የተቃረነ፣ ያለ ዕድሜው ደግሞ ለሞት ተጋረጠ። ሕይወቱ አለፈ። አያቴ 2 ጊዜ ፈታ። በጣም ጠጪና ቤተሰቡን ያቆረቆዘ ሰው ነበር። አጎቴ በጣም መራራ የሆነና ወንድሙን ፈጽሞ ይቅር ማለት ያልቻለ እስከ ሞቱ ቀን ድረስ ከልጆቹ ተለይቶ የኖረ ሰው ነው። አክስቴ ዘመኗን ሙሉ ቁጡና ንዴታም፣ ለራሷ ብሶት ሌሎችን የመውቀስ የምትታወቅ ነበረች። እንግዲህ ሰንሰለቱ ረዝሞ መጥቶ ያን ጊዜ እኔንም ይነካካኝ ጀመር። በዚህ ቤተሰቦቼ የሕይወት ጉዳይ በጾም ጸሎት ጌታን መፍትሄ ካልሰጠኝ አልነሳም ብዬ የሙጥኝ ባልኩበት ጊዜ ነበር። ከቤተሰቦቻችን አብዛኞቹ ቤት እንኳን የላቸው፣ ይሄ ነው የሚባል ንብረት እንኳን አልነበረም እና ከፍተኛ ስርዓት እንዳለ
እኔ በመንፈስ ማወቅ ቻልኩኝ። እናም በዚህ ሁኔታ ጌታን መፍትሄ ካልሰጠኸኝ አልነሳም ብዬ የሙጥኝ ባልኩበት ነው ግልጽ በሆነ ድምፅ መንፈስ ቅዱስ እንዲህ አለኝ፣ ልጄ በዘራችሁ ያለ መርገም ነው ዋናው ችግር። ይህ መርገም ደግሞ በዘመናት መካከል የቤተሰባችሁን የዘር ሐረግ በአሮጌ ሰንሰለት ይዞ ያለው አጋንንት በመቃወም ሳይሆን የአጋንንቱን መሰረት የሚያናውጠው ይቅርታ ነው። ስር የሰደደ ይቅር ያለ ማለትና መራርነት በዘራችሁ ሰፍኗል። ሰይጣን የተጠቀመው ይህንን ነው አለ። ቢመቻችሁም ባይመቻችሁም አንድ እውነት ልንገራችሁ። ይቅር ያለ ማለት በመንፈስ ዓለም ሙሉ ሕጋዊ መብት ይዞ የሚያጠቃችሁ እርግማን ነው ወገኖች። ማቴዎስ 6:15 ላይ አንብቡ። ለሰዎች ግን ኃጢአታቸውን ይቅር ባትሉ የሰማዩ አባታችሁም ኃጢአታችሁን ይቅር አይላችሁም ይላል። መንፈስ ቅዱስ አሁንም በግልጽ ድምፅ ፍቅርን ከመረጥክ እርግማኑ አንተ ጋር ያበቃል፣ ይሰበራል፣ አያልፍም፣ አሁን ያበቃል አለኝ። ከዚያን ጊዜ ጀምሮ ፍቅርና ይቅር ባይነት ጥሩ ሐሳብ ብቻ ሳይሆን መንፈሳዊ የጦር መሳሪያ መሆኑን የተረዳሁት ይላል። ከዚያ መንፈስ ቅዱስ በራእይ አንድ ረዥም ዓመት የዘጋሁትን የማላናግረውን እጅግ ብዙ ክፉ ነገሮችን ያደረገብኝን ዘመዴን በራእይ አሳየኝ። ይህን ሰው ከመጥላቴ ብዛት ስሙን እንኳ መስማት ማንሳት እጅግ የሚያስጠላኝ፣ በብዙ መንገድ ያቆሰለኝ የጎዳኝ እጅግ ክፉ ሰው ነው። ደግሞም ይገርማችኋል፣ ይህ ሰው ዘመዴ ነው። ይህ ሰው ጀርባዬን ደጋግሞ የወጋኝ፣ አገልግሎቴን እጅግ የተዋጋ፣ ብዙ ክፉ ነገሮች ያስወራብኝ ያስደረገብኝ ይህን ሰው ጌታ ይቅር በለው አለኝ በግልጽ ድምፅ። ፈጽሞ ያልጠበቅኩት ጉዳይ ሆነብኝና ጸጥ አልኩ። ጌታ ሆይ እባክህ ከዚህ እርግማን ነፃ ለመውጣት ሌላ መንገድ ካለ እባክህን ሌላ መንገድ አሳየኝ፣ ይህ ይከብደኛል አልኩት። የጌታን ድምፅ ጸጥ አለ። በቃ ወይ ልጹም ጌታ ሆይ ልጸልይ አልኩት። አሁንም ጸጥ፣ መልስ የለም። እሺ ጌታ ሆይ ወይ ዲያብሎስን ልቃወምና የውጊያ ጸሎት ላርግ፣ እኔ ይቅርብኝ ሰውየውን ይቅር ማለት አልኩት። አሁንም ጸጥ። ከተወሰነ ጸጥታ በኋላ ጌታ ጠንከር ባለ ድምፅ ያንተንና የዘርህን ነፃነት ለአገልግሎትህ መለቀቅ ከፈለግ አንተ ጋር ያለውን ይቅር አለማለት በይቅርታና በፍቅር አሁን ቀይረው፣ ቁልፉ እሱ ነው ልጄ አለኝ ጠንከር ባለ ድምፅ። ይህን ሰው ይቅር በለው፣ ከዛም ባርከው፣ ከዛም ፍታው፣ ልቀቀው፣ ፍቅር መቼም አይጥልም አለኝ። ከዛማ ስቅስቅ ብዬ አለቀስኩ። ከአንበሳ ጋር በዱር እንደሚታገል ሰው በውስጤ ከታገልኩ በኋላ መሬቱን መቧጠጥ ከውስጤ ጋር መታገል ሆነብኝ። እኔ ከባድ ነበር ይህን ሰው ይቅር ማለት። ከዛም ጌታ ረዳኝ። ጸጋው ትልቅ ነው ወገኖቼ፣ እሱ ይረዳል። እጆቼን ወደ ሰማይ በማንሳት አባት ሆይ በኢየሱስ ስም ይህን ሰው ይቅር ብየዋለሁ፣ በኢየሱስ ስም ባረኩት። ከጥላቻ ይልቅ ፍቅርን፣ ከመራርነት ይልቅ በረከትን መርጫለሁ። አባት እግዚአብሔር ሆይ ከኔ መንገድ ይልቅ ያንተን መንገድ መርጫለሁ አልኩት። ከዛ በኋላ ተለማምጄ የማላቀው ሰላም በውስጤ ሞላ። ከማዕበል በኋላ ተረጋግቶ ጸጥ እንደሚል ትልቅ ሰፊ ባህር ወዲያው ለውጦች ጀመሩ። ይሄ ይስተካከል። ከጥቂት ቀናት በኋላ ለውጦች ጀመሩ። ለ20 ዓመት ተነጋግረን የማላቀውን ያክስቴ ልጅ ከ20 ዓመት መዘጋጋት በኋላ ድንገት ደወለልኝና እንዲህ አለ። ምን እንደሆነ አላውቅም፣ ብቻ ተነጋግረን በይቅርታ ሰላም ብናሰፍን ብዬ ነው የደወልኩልህ አለኝ። ይሄ ታምር ነው። እሱ አያውቅም፣ እኔ ግን እየሆነ ያለው ነገር እየገባኝ ነው። ከልጆቹ ለብዙ ዓመታት ተለያይቶ የነበረው ሌላኛው አጎቴም ይህ በቤተሰባችን ውስጥ በሆነው ነገር ምክንያት በልጆቹ በር ላይ መጥቶ ማልቀስ ጀመረ። ታረቁ። ብዙ ትዳሮችም የቤተሰባችን ውስጥ መፈወስ ጀመሩ። የተለያዩ ባልና ሚስት መታረቅ ጀመሩ። ፋይናንሳችን ማሰራት ጀመረ። ምን ሰራው ስራ ሁሉ ትግሉ ቀርቶ በቀላሉ ፍሬያማ መሆን ጀመር።
ብዙ አሴቶች በእኔም ቤት በቤተሰቦቼም ቤት ይሄን ገዛን ይሄ ሆነልን የሚለው ነገር በጉልህ በወራት ውስጥ በዓመታት ውስጥ መታየት ጀመረ። ክብር ለእግዚአብሔር ይሁን። ስራዎቻችን መባረክ ጀመሩ። ይቅር ማለት ደካማነት ሳይሆን መንፈሳዊ ብልሃት ነው ወገኖች። አስተውሉ። ጦርነቱ ይቅር በማለት ብቻ አላበቃም። ለዘመናት ቤተሰቡን ጠፍንገው የያዙ አጋንንቶች አንድ ምሽት ከቸርች ተመልሼ እየጸለይኩ ሳለሁ የክፍሉ አየር ተለወጠ፣ ከበደ። ጌታ ቀድሞ ዓይኔን ስለከፈተው ነገሮችን አይ ነበርና ጌታ ቀድሞ ስላለማመደኝ ጉዳዩ ገባኝ። በዚያ ምሽት እየጸለይኩ እያለሁኝ 3 እንደ ጥላ በጥቁር ጭስ ውስጥ የሚታዩ የሚያስጠሉ የጥንት አሮጌ መናፍስት በክፍሉ ኮርነር ላይ ቆመው አየሁኝ። የቤተሰቤን የዘር ሐረግ ለ100 ዓመታት የገዙ ክፉ መናፍስት ናቸው። መንፈስ ቅዱስ እንዲነገረኝ አንደኛው ወደፊት እንደመራመድ እያለ እኛ ከመወለድ በፊት ነበር፣ ይህ ቤተሰብ የኛ ነው አለ በቁጣ። በበቀል የመጡ ይመስላሉ። ነገር ግን ኢየሱስ አሸንፏቸዋል። ሰይጣን ሊያስፈራራ ይሞክራል። ነገር ግን እንደተሸነፈ በቃሉ ቆላስያስ ላይ እንደተጻፈው ደግሞም ስልጣናችሁን በሉቃስ 10:19 ላይ ደግሞ እንደታየው ስትነግሩት በርግጎ ይሄዳል። ከኛ ጋር ያለው በዓለም ካለው ይበልጣል። ኢየሱስ ጌታ ነው ወገኖቼ። ከዚያም መንፈስ ቅዱስ እንዲህ አለኝ፣ እኚህ 3ቱ ናቸው የዘር ማንዘራችሁን እርግማን ጠባቂዎች። እርግማኑ እንዲቀጥል የሚያስደርጉት ለዘመናት ቤተሰቦቻችሁን አስረው ሲያባሏችሁ የነበሩት እነዚህ ናቸው 3ቱ። አንደኛው ጥላቻ ነው። ሁለተኛው ምሬት ነው። ሶስተኛው ያኛው መንፈስ የምታየው ይቅር ያለ ማለት ነው። ስፒሪት ኦፍ አንፎርጊቭነስ ናቸው ወገኖቼ። ይሄን የምስክርነት ስትሰሙ ይቅር ማለት የሚከብዳችሁ ወገኖች ካላችሁ በጌታ ፊት ጸጋን ጠይቁ። እግዚአብሔር ጸጋን ይሰጣል፣ አትረፍርፎ ይሰጣል። ይቅር በሉ። ሚስቶቻችሁን ይቅር ማትሉ፣ ባሎቻችሁን ይቅር ማትሉ፣ በእውነት ሰው በደለኝ ብላችሁ ልባችሁ በጣም የሚከብድባችሁ አልቻልኩም የምትሉ ሰዎች ጌታ ጸጋን ይሰጣል። ሃሌሉያ። ታሪኩን እንቀጥል። ፊታቸው ላይ እነዚህ አጋንንቶች እንደማየው ይላሉ የዘር ሐረጉ እያመለጣቸው እንደሆነ አውቀው እኔን ለማስፈራራት ነበር። ድንገት የልጅነት ስልጣኔ ትዝ አለኝ ይላሉ። ይበልጥ ተበረታታው፣ ጠነከርኩ በውስጤ። ከዛም እጄን ወደ ሰማይ አንስቼ በጉልህ ድምፅ በፍቅር እመላለሳለሁ። ፍቅር የሕግ ፍጻሜ ነው። ምንም ሕጋዊ መሠረት የላችሁም። በኢየሱስ ስም ላትመለሱ ቤትንና ዘሬን ለቃችሁ እንድትሄዱ አዛችኋለሁ። በጌታ በኢየሱስ ስም አዘዝኳችሁ፣ ሂዱ ብያልኩ። ይህን እንዳልኩ ለራሴ በደነቀኝ ሁኔታ ታላቅ እሳት ከኔ ውስጥ ወጥቶ እንደ መብረቅ ሲወርድባቸው አየኝ። ይህም ከኔ ውስጥ የወጣው እሳት መንፈስ ቅዱስ፣ በእናንተ የሚኖረው መንፈስ ቅዱስ የላከው የእግዚአብሔር እሳት ነው እንጂ ከኔ አይደለም ወገኖች። ጌታ ሲያሳየኝ ያ እሳት እንደ ሰይፍ ሆኖ በመስቀል ቅርጽ ነው ይባረቀባቸው። ወዲያው እነዛ በቁጣ በበቀል ፊታቸው አስፈሪ ሆኑ የነበሩ አጋንንቶች እየጮሁ በረው ሲጠፉ አየሁ። ክብር ለኢየሱስ ይሁን። ከዛ በኋላ አገልግሎት የተፈውሶ ቀር፣ ቤት የተፈወሰ፣ ቤተሰባችን በፍቅር በአስታራቂነት በሀብት የሚታወቅ ሆነ። ዛሬ እግዚአብሔር በብዙ ባርኮ እኔም ለብዙዎች በረከት ሆኛለሁ። እግዚአብሔር ይባረክ። አሸናፊው ኢየሱስ ነው። ሃሌሉያ ወገኖቼ። አራተኛው ምስክርነት ደግሞ አሁን እተርክላችኋለሁ። ከሶስተኛው ምስክርነት ከእግዚአብሔር ሰው ከኬኔታ ገን ብዙ እንደተማራችሁ ተስፋ አድርጋለሁ። ይሄኛው አራተኛውና የመጨረሻው ምስክርነት ደግሞ ከጥንቆላ አሰራር ነፃ ስለሆነች አንዲት እህት ምስክርነት ነው። ይህን ምስክርነት ደግሞ የሚነግሩን የእግዚአብሔር ሰው ዴሪክ ፕሪንስ ናቸው። እኚህ ሰው ከአጋንንት ከጥንቆላ እስራት በጣም ሰዎችን ጌታ ነፃ ለማውጣት የተጠቀመባቸው ትልቅ የእግዚአብሔር ሰው ናቸው። ታሪኩን ነው። ይህች ሴት በአንድ ትልቅ ኩባንያ ውስጥ
የድርጅቱ ባለቤት ዋና ጸሐፊ ወይንም ኤክሲኪዩቲቭ ሴክሬታሪ ሆና በከፍተኛ ደሞዝ የምትሰራ እህት ነች። ይቺ ሴት ክርስቲያን የሆነችና ጌታን የምትወድ ነበረች። በዚያ መስሪያ ቤት ተቀጥራ ትንሽ መስራት እንደጀመረች ዋናው የድርጅቱ ፕሬዝዳንትና የየክፍሉ ኃላፊዎች የጥንቆላ ሥራ እንደሚያሰሩና በጥልቅ የጥንቆላ ሥራ ድርጅቱና ገቢያቸው እንዲያድግላቸው እንደሚያስጠነቁሉ ማወቅ ቻለች። ለድርጅቱና ለነሱ የምትጠነቁል ደግሞ አንዲት ሴት ጠንቋይ ነበረች። ከዚያም አንድ ቀን እቺ ጠንቋያቸው በድርጅቱ ፕሬዝዳንትና በሥራ ኃላፊዎቹ ላይ የተናገረችው ለእድገታቸው ለጥቅማቸው በስውር መናፍስታዊ ድግምት መተት የተናገራቸው ቃላቶች እነሱ በረከት የሚሉት ታይፕ እንድታደርግ በኮምፒውተር እንድትጽፍ የድርጅቱ ፕሬዝዳንት ጠይቋት አየችው። ቁጭ ብላ መጻፍ እንደጀመረች አጋንንቶችንና መናፍስቶችን ድጋፍ የሚጠራ ለነሱ በረከት ተቃራኒ ድርጅቶችን ደግሞ በመናፍስቱ የሚራገም ንግግር የሞላበት የድምፅ ቅጂ ነበር የተሰጣት። መንፈሷ በጣም ሲረበሽ ሄዳ አለቃዋን ይቅርታ አለቃ፣ ውስጤ በዚህ ነገር እየተረበሸ ነው፣ ጨርሼ ታይፕ ማድረግ አልቻልኩም፣ ይቅርብኝ አለችው። አንዳንድ ሰው ይገርማቸዋል ወገኖች፣ በአፉ ለስላሳ ሆኖ በጀርባው ግን ይወጋቸዋል። በግልጥ የሚናገር ሰው ይሻላል አንዳንድ ንዴቱንም ቢሆን። ይህ አለቃዋ ግን ኧረ ችግር የለውም እንደማይመችሽ ባቅ ኖሮ እኮ አላስቸግርሽም፣ ሌላ ሰው ይጽፎ ነበር፣ በቃ ተይ ወደ ስራው ተመለሽ፣ አንቺ ስራሽን ስሪ አላት። እሷ ደግሞ በዚህ በኩል እፎይ ተገላገልኩ፣ ይቆጣኝ ወይ ደግሞ ያባረኝ ይሆን ብላ ፈርታ ነበር። ይህ አለቃዋ ጠንቋይዋ ጋር በመመለስ ከጠንቋይዋ ጋር ስውር መናፍስታዊ መተት የማሰራት በቀል ጀምረው ነበር። ከቀናት በኋላ መንፈሳችሁን የሚረብሽ ነገር ካያችሁ በሥራ ቦታ፣ በጎረቤት በኢየሱስ ደም ተሸፍኛለሁ። ኢየሱስ በመስቀሉ ሥራ ከሕግ እርግማን ሁሉ የዋጀኝ ዋጋ የተከፈለልኝ ነኝና በእነዚህ ሰዎች የሚሠራ ሟርት፣ መተት፣ ድግምት ሆነ ጥንቆላ ይፍረስ፣ በእኔ ላይ አይሰራም፣ በሥራዬ ላይ አይሰራም ብላችሁ አውጁ። እኔንና ቤቴን ሥራዬን በኢየሱስ ደም ሸፈንኩ፣ በአንቺ ላይ የተሠራ መሳሪያ ሁሉ አይከናወንም ተብሎ እንደተጻፈ እያላችሁ አውጁ። ሞኞች አትሆኑ። ዝም ብላችሁ ወደ ሥራ አትሄዱ። ወንበራችሁ ላይ ራሱ ዝም ብላችሁ አትቀመጡ። በኢየሱስ ስም ብላችሁ በራችሁን ከፍታችሁ ግቡ። በኢየሱስ ስም ብላችሁ ወንበራችሁ ላይ ተቀመጡ። ትልቅ ሥራ አለው ይሄ ስም በሰማይና በምድር ከምድርን በታች ሁሉ ጉልበት ሁሉ የሚንበረከክለት ነው። ስሙ ይባረክ። ሃሌሉያ። ወደ ታሪኩ ስንመለስ እሷ ሀገር ሰላም ነው ብላ ሳምንቱ እንዳለፈ እነሱ የሰሩት የጥንቆላ ሥራ ጣቶቿ መቃናትና መታጠፍ አቃታቸው። ቀጥሎም ልትቋቋሙ ያልቻለችው ህመም ጀመራት። ጣቶቿ በደረቁበት ጥዝጣዜ፣ ውጋቱ፣ ህመሙ ሌላ ሆነ። ማታ ማታ ከባሏ ጋር ሲተኙ ባሏ ሲገላበጥ በጣም ስለሚያማት አልጋ ቀይራ ብቻዋን መተኛት ጀመረች። ከዛም ህመሙ እየባሰ ሲሄድ ሐኪም ጋር ሄዳ ተመረመረች። ሐኪሙም አይ ኤክስሬ ብትነሽ ይሻላል ብሎ ኤክስሬ ሕክምናውን መረጃ ሲነግራት የያዛት በሽታ ራሞቶይድ አርትራይተስ እንደሚባል ነገራት። በዚህ ጉዳይ ከስራዋ ከህይወቷ ጎድላ በመከራ ውስጥ ገባች። አንድ በቅርብ የምታውቃት እህት ግን የእግዚአብሔር ሰው ዴሪክ ፕሪንስ ከጥንቆላና ከእርግማን ነፃ መውጫ በሚል በአብዛኛው በክፍል 2 ቪዲዮ ውስጥ ያየነውን ትምህርት ያስተማሩትን ማለት ነው በካሴት ይዛላት ስትሄድ ይቺ የታመመችው ጸሐፊ በጣም ዘመናዊ ሴት ነበረችና ክርስቲያን ብትሆንም ግን እሷ እንደዚህ ባለ ነገር አታምንም። እኔ እንደዚህ ባለ ነገር አላምንም፣ እኔ በጥንቆላ አላምንም፣ ሕክምና እያረኩ ነው፣ በሕክምና ይድናል፣ እኔ ክርስቲያን ነኝ ግን በዚህ አላምንም፣ ይሄ ኖርማል ህመም ነው እንጂ እኔ ላይ ጥንቆላ አይሰራም፣ ጥንቆላ ሆኖም አይደለም፣ ይሄ ድሮ የቀረ የድሮ ተረት ነው አለቻትና ልትቀበላትም ፈቃደኛ አልሆነችም። አልገባትም በዛ መስሪያ ቤት ውስጥ እየሆነ ያለው። እና ምቼ እህት እንደዚህ የእግዚአብሔርን ቃል በማወጅ ካሴት መስማት፣ ቃሎችን በመስማት በስብከት እፈወሳለሁ ብሎ ማሰብ የቀረ
የድሮ ሞኝነት አድርጋ ታስብ ነበር። ሕክምና መጥፎ ነው ለማለት ሳይሆን መንፈሳዊ ነገርን በመንፈስ መመለስ እንደሚገባ ማስተዋል ያስፈልጋል። ህመማችን ሁሉ ተፈጥሯዊ ላይሆን ይችላል። እንመርምር። በእርግጥ ሁሉ ህመም እርግማን ነው ለማለት አይቻልም። እናም ይቺ ባለ ታሪክ እግዚአብሔር አንዳንድ ጊዜ ሰው አያሳጣችሁ ወገኖች። እቺ ጸሐፊ ጉዳዩን መቀበል ባትፈልግ እንኳን እቺ ወዳጇ ክርስቲያን እህት ከሌሎች እህቶች ጋር እችን የታመመቿን እህት እርግማን የድሮ ወይንም የዛሬ የቀረ የኋላ ቀሮች ወይ ደግሞ የዘመናዊ ሰዎች የቢሮ ሰዎች ወይ ደግሞ የሌላ የሚል አይደለም። ሰይጣን ዛሬም ትናንትም ሰዎችን ይዋጋል፣ በተለይ ክርስቲያኖችን። ደግሞ ጌታ አሸንፎልናል። የእግዚአብሔር ቃል ከተጻፈ የቆየ ቢሆንም በምንም አይነት ቴክኖሎጂ የማይቀየር እውነተኛ የሚሰራ ሁልጊዜ ሕያው ነው ብለው ሊያሳምነው አትሞክሩ። እናም ጉዳዩን ሲያስረዷት ይኸውልሽ እህቴ አትሞኝ፣ በገባሽበት መስሪያ ቤት ውስጥ ሀብቱን ያገኙት በጥንቆላ እና በድግምት ስለሆነ ሰይጣን በዚያ መስሪያ ቤት ውስጥ ያለውን ስራውን ስለተቃወምሽው እየተዋጋሽ ያለ ነው። እጅሽን የተዋጋሽ ታይፕ ማድረግ እምቢ ስላልሽ ሕክምና እስካሁን ሞከርሽ፣ ግን አልፈታልሽም። ደግሞም መቼም አይፈታልሽም። ይህን ጉዳይ ከእኛ ጋር አንዴ ቁጭ ብለሽ ይህንን ካሴት ለመስማት ፈቃደኛ ሁኝና ጸሎቱን መጸለይ ነው ካንቺ የሚጠበቀው አሏት። እግዚአብሔር ወዳጅ፣ የልብ ወዳጅ፣ እንዲህ ያሉ መልካም ሰዎች አያሳጣችሁ። በእውነት ቅድም እንዳልኩት ይሄ ትልቅ በረከት ነው። ከዚያ እሺ ብላ ተቀምጠው ካሴቱን ሲሰሙ ከቆዩ በኋላ በሚገርማችሁ ሁኔታ መጨረሻ ላይ ከእርግማን ነፃ መውጫ ጸሎት የሚለው ክፍል 2 ላይ አብረን የጸለይነው ጸሎት ማለት ነው። እሱ ጸሎት ጋር ሲደርስ ካሴቱ ነከሰ። ውጣ አልወጣም። ካሴት እንግዲህ የአሁን ጊዜ ልጆች በ20 ዓመት በ18 ዓመት ውስጥ ያላችሁ ልጆች አታውቁ ይሆናል። ዴሪክ ፕሪንስ የእግዚአብሔር ሰው በጣም የቆየ ታሪክ ነው ይሄ። በዛ ዘመን ካሴት ነው የነበረው እና ካሴት ከቴፕ ውስጥ ወጥቶ መታ ተደርጎ ይመለሳል። ይሄ ነከሰ፣ ምንም አልመለስም አለ። አልወጣ አለ፣ አልገባ አለ። ውጣ አልወጣም፣ ወደፊት ሄድ ወደ ኋላ አይሄድም። አውጥተው ለማስተካከል ሲሉ አይወጣም፣ እምቢ። እንዲህ ያለ ነገር ጤነኛ አይደለም። አሁን ጸሎቱን እንዳትጸልይ ራሱ አጋንንት እየተዋጋ እንዳለ ገባቸው እነዛ እህቶች። ከዚያም ይቺ እህት ቆይ ጸሎቱን ለብቻ በወረቀት ላይ ጽፌዋለሁ፣ ጠብቅኝ፣ ቴፑን ተውት ብላ ሄዳ ወረቀቱን ይዛ መጣች። ድምጿን ከፍ አድርጋ እቺ እህት ወረቀቱ እጇ ስለታመመ ያዙላትና ከልቧ እንድታነበው ያዝችላት። የታመመቿም እህት ወረቀቱን በጓደኛዋ እጅ ላይ እንደተያዘላት በመንፈስ ሆና ክፍል 2 ቪዲዮ ላይ የለቀቁላችሁ ጸሎት ማለት ነው። ድምጿን ጎላ አድርጋ በእምነት መናገር ጀምራ ጸሎቱን ልክ ስትጨርስ ጣቶቿ መተጣጠፍና ይታዘዟት ጀመሩ። በጣም ይገርማል። የመንፈስ አሰራር ጥልቅ ነው። ጌታ ሁሉን ይችላል። ቃሉ ሕያው ነው። ይሄ ተአምር። ወዲያው ነበር ጌታ ሟርታቸውን ከጤናዋ ላይ ሰበረው። ህመሙ ጠፋ። ክብር ለኢየሱስ ይሁን። አያችሁ፣ በልቧ ምን ያህል ታውቃለች ሳይሆን ስልጣኗን አውጃ ስትናገር የጠላት ስራ ፈረሰ። እግዚአብሔር ልብን ይመረምራል። ሰይጣን በልብ ያለውን አያውቅም። በአፋችሁ ስታዙት ይሰማል፣ ለእግዚአብሔርም ቃል ይታዘዛል። ሃሌሉያ። እንግዲህ እነዚህ 4ቱ ምስክርነቶች ወገኖች በጣም እንደጠቀሟችሁ ተስፋ አድርጋለሁ። ሁሉም የአንድ ሰው ችግር ላይሆን ይችላል። ነገር ግን ከነዚህ ትምህርቶች በአካባቢያችን እኛ ላይ እንኳን ይሄ ችግር ባይደርስ ይቺ እህት ለጎረቤቷ ተረፈች። እኛም ደግሞ ይህንን ብርሃን ይዘን ቤታችንን በሰላምና በብርሃን መሙላት፣ በዚህ ጉዳይ እየተቸገሩ ያሉ ወገኖች ካሉ ደግሞ ይህንን መልእክት ሼር አድርጉላቸው። አብራችሁም ጸልዩ። የክርስቶስን ብርሃን አብረን እናስፋ። የክርስቶስን እውነተኛ ወንጌል፣ የማዳን ወንጌል፣ ሌላ ነገር አይደለም። ሌላ ሁሉ ቀሪ ነው። የማዳን ወንጌል የኢየሱስን ሁሉን ቻይነት፣ መልካምነት፣ አባትነት የምናይበት ነው።
እግዚአብሔር ይባርካችሁ። ስለ እነዚህ ምስክርነቶች የተሰማችሁን ደግሞ ቴክስት ሜሴጅ ላይ ኮሜንት ላይ እንድታሳውቁኝ ደግሞ በጌታ ፍቅር ጠይቃችኋል። ለዚህ የአብያ ቲዩብ አዲስ የሆናችሁ ወገኖች ሰብስክራይብ እንድታደርጉ ለዚህ ቻናል ቤተሰብ እንድትሆኑ በጌታ ፍቅር እጋብዛችኋለሁ። ሼር እና ደግሞ ላይክ እንድታደርጉም በጌታ ፍቅር እጋብዛችኋለሁ። ሰብስክራይብ ማድረጉን አትርሱ። እግዚአብሔር ይባርካችሁ። ተባርካችኋል። ሻሎም